ኢየሱስ ፍጹም ስጋን የለበሰ የኛን ስጋ የኛን የሰው ልጅን ስጋ የተሸከመ ስለሆነ ያ ስጋ ሪፍሌክት የሚያደርገው ነገር ሪፍሌክት አድርጓል። ታዲያ ኢየሱስ በአትክልቱ ውስጥ ካሳለፈው የመጨረሻ ሰዓታት ወገኖች እኛ ምን እንማራለን? ከጌታችን ከኢየሱስ ከእውነተኛው መምህራችን ምን እንማራለን? ፍርሃት፣ ጭንቀትና ሌሎች አስቸጋሪ ስሜቶች የሰው ልጆች ተሞክሮች ናቸው። በስጋው ወራት ይሄንን ተካፍሎ አልፏል። ኢየሱስ በሞት ላይ ድል እንደሚያገኝና በተሰቀለ በሶስተኛው ቀን እንደሚነሳ ቢያውቅም ኢየሱስ አሁንም ስለሚጠብቀው ሞት እንደ ሰው ከለበሰው ስጋ የተነሳ ጭንቀት፣ ያ ሐዘን፣ ያ የህይወት መከራ ላይ ደርሷል። ግን በእነዚህ አስቸጋሪ ጊዜያት ጌታ ኢየሱስ ምን አደረገ? ጸጥ ያለ ቦታ ፈልጎ የሰማይ አባቱን በጸሎት ፈለገ። ከዚህ በተጨማሪም አብረውት የነበሩትን ወገኖቹን ደቀ መዛሙርቶቹን ከነሱ ደግሞ የጸሎት ድጋፍ ጠየቀ። ተነሱ አብረን እንጸልይ። ጴጥሮስ ለአንድ ሰዓት እንኳን ልትተጋል ቻልክም ወይስ ብሎት እስኪ ነቅፈው ድረስ ከእርሱ ጋር መጸለይ እንዲችሉ ፈለገ እንጂ ለብቻው ተደብቆ አልተቀመጠም። እኛም እንዲሁ አይነት ሁኔታ ሲያጋጥመን ወይም ከአእምሮ ጤንነታችን ጋር ስንታገል ማድረግ ከሚገባን አንዱ ትልቁ ትምህርት ይህ ነው። ወደ አባታችን ወደ እግዚአብሔር በእውነትና በመንፈስ መቅረብ፣ ችግራችንን በትክክል ሊረዱ የሚችሉና ሊሸከሙ የሚችሉ ወገኖችን በጥንቃቄ በመፈለግ ሸክማችንን ማጋራት፣ ለምናምናቸው ለቅርብ ጓደኞቻችን ይህንን በደንብ አድርገን ማካፈልና ሌሎች በዘመኑ ያሉ የሕክምና እርዳታዎችን ካስፈለገ ሳናስተባብል፣ ሳንሸሽ፣ ሳናፍርበት ችግሩን ከቁጥጥር ውጪ ሳይሆን የአእምሮአችንና የስሜታችን ክራይሲስ ችግር ከቁጥጥር ውጪ ሳይሆን መፍትሄ መፈለግ ያስፈልጋል።